ስሜ አቤል ከበደ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ከተማ ውስጥ ነው። ስሜን ራሴ ነኝ ያወጣሁት፣ ቤተሰብ አይደለም ያወጣልኝ። አብ ኤል ነው፣ እግዚአብሔር አባቴን ማለት ነው፣ የስሙ ትርጉም ማለት ነው። እና የስሙን ትርጉም ህይወት ከመገናኘቴ በፊት ያሳለፍኩት ህይወትና የስሙን ትርጉም ህይወት ደግሞ ከተገናኙት በኋላ ያሳለፍኩበት አይነት ህይወት ላይ ያለሁት ማለት ነው። ስለዚህ ሁለት አይነት ገጽታ አለው ስሜ ማለት ነው። እና የስሙን ትርጉም ህይወት ከመገናኘቴ በፊት ያሳለፍኳቸው በጣም ከባድ፣ አስጨናቂ እና በጣም ጨለማ የበዛበት በጥያቄና በእንቆቅልሽ የተሞላ አይነት ህይወት ነው ያሳለፍኩትኝ። ያም የሆነበት ምክንያት እኔን ያሳደጉኝ ቅድም እንዳልኩ በአያት እጅ ነው ያደግኩትኝ። ያው አያት በሚል ስያሜ ስለሆነ ማለት ነውና እናትና አባቶች አይደሉም። እና ልክ እስከ 14 ዓመቴ ድረስ ባለው ሰዓት ውስጥ የትኛውም ልጅ እንደሚደረግለት ሁሉ ነገር እየተደረገልኝ ስላደግኩኝ ምንም አይነት ጥያቄ ማነሳበት ነገር አልነበረኝም። ግን ትልቅ ጥያቄን ውስጥ እየፈጠረብኝ የመጣበት ሰዓት ላይ ልክ 11 ዓመቴ አካባቢ ሲሆን ያው ትሰማለህ፣ ከእያንዳንዱ አቅጣጫ ትሰማለህና ግር የሚያሰኙ አይነት ነገሮችን መስማት ጀመርኩኝ። ስለ አባቶቼ ስለ አባቴና ስለ እናቴ መስማት ጀመርኩኝ ማለት ነው። እና በዚህ ሰዓት ላይ ያሳደጉኝ እነሱ እናትና አባቶቼ እንዳልሆኑ፣ እናትና አባቶቼ ሌሎች እንደሆኑ መስማት ጀመርኩኝ። ከነሱ ሳይሆን ከሌሎች ሰዎች ማለት ነው። ያው እንደ ድግነት ሲወራ ትሰማለህ አይደል? እንደዚህና በዛ ሰዓት ላይ ውስጤ ጥያቄ ፈጠረብኝ መጣ። ያን ጥያቄ እንዳላነሳ እንደነገርኩ አንድ ልጅ ሊደረግለት የሚገባቸውን ነገሮች እየተደረገልኝ ስላደግኩኝ ምንም አይነት ጥያቄ እንዳነሳ አልፈጠረብኝም። እና የዛ ሰዓት እድሜ ቢያንስ 13 14 አካባቢ ነበርኩኝና ከዛ በፊት እንደነገርኩ ትንሽ ሰፈሩም በጨለማ የተወረሰ አይነት ሰፈር ነበርና የተወለደ ሁሉ አይደግበት የተባለበት አይነት ሰፈር ይመስላል። እና እያየን ያደግነው ሁሉ ሱስ ነው፣ ከዛ ውጪ ሌላ ምንም ነገር አልነበረም። እና በድብቅ ነበር ከዛ በፊት ከ13 ዓመቴ በፊት ስናደርጋቸው የነበሩት ማለት ነው። እና ከዛ በፊት ነበረ አጨስ ነበር፣ ጠጣ ነበረ፣ እቅም ነበር፣ ግን በድብቅ ነው። እና ይሄ ያወጣት ስትሆን የአራዳ ለመሆን አለ አይደለም፣ የአራድነት ስሜት የሚሰማበት አይነት ሰዓት ላይ ነበርንና ስለዚህ እኔ ጋር እንደ ሱስ አልነበረም። ያው ጀስት የምትጠቀመውና የምታደርገው ነገር ሁሉ ጓደኞቼ እንደሚያደርጉት ተመሳስለ ለመኖር ተመሳስለ ለማድረግ ለማሳለፍ የምታደርጋቸው ነገሮች ነበሩና ይህን ነገር ከሰማሁት በኋላ ግን ያ መጀመሪያ ተይዤበት የነበረው የሱስ ዓለም፣ ያ የጨለማ ዓለም በእኔ ላይ የእውነተኛ ዓለሙን መስራት ጀመረ እና ህይወቴን ወደማልፈልገው አይነት መስመር ውስጥ ከተተኝ። በትምህርቴ ላይ ተጽዕኖ ያመጣብኝ ጀመር። ህይወቴ ላይ በጣም ተጽዕኖ ያመጣብኝ ጀመር። ስነ ልቦ ላይ በጣም ተጽዕኖ ያመጣብኝ ጀመር እና ከዛን ጊዜ ጀምሮ ስጠጣም የማደርጋቸውን ነገሮችም ሳደርግ የማደርገው የነበረው ነገር በጠቅላላ አባት የሚባለውን ስሜት እየሳልኩት ነው። እና አባቴ ነጭ ይሁን ጥቁር ይሁን ቀይ ይሁን አላቅም፣ እና ግን በቃ እየጠጣው ተስላለህ፣ ኢማጅ ታደርጋለህ አይደል? እና ስላለው በልቤ ውስጥ ናፍቃለሁ። እና ነገ ይሆንም ማገኘው፣ መንገድ ላይ ይሆንም ማገኘው፣ የሚቀጥለው አመት ይሆንም ማገኘው። ምክንያቱም ያን ሁሉ አመት ተደብቆኝ ሳይነገረኝ ሳሳልፍና ሳድግ ከዚህ በኋላም ያው ይነግሩኛል ብዬም ተስፋ አላደረኩም። ስለዚህ ምናልባት ፈጣሪ እንደ እድል ሆኖ የሆነ ጊዜ ላይ ወይ እንገናኛለን የሚልም ተስፋ ነበረኝ። ግን ያ በህይወቴ ላይ የመጣው እንደነገርኩ ጨለማ ያንን ሁሉ ተስፋዬን ሁሉ ነጠቀኝ። ያና በጣም ህይወቴ በባዶነት የተሞላ ሆነ። በጣም ተስፋ የመቁረጥ ያለበት ህይወት ሆነ ማለት ነው ህይወቴ። ከዛ የተነሳ
በዛ እድሜ ላይ ሊደረጉ የማይችሉ ሊታሰቡ የማይችሉ አይነት ነገር ውስጥ መግባት ጀመርኩኝ እና ያው ጠላት በውስኪ ያስጀምሩ ባረቄ ነው ያስመረቀኝ እና ሲያስጀመረን በክብር ነው ያስጀመረን። በጣም በብዙ ሞቅታ በብዙ ክብር ነው ያስጀመረን እና በጣም በእድሜ የገፉ ሰዎች ሊገቡበት የሚችሉበት አይነት ቦታ ላይ እኔ እገባ ነበር። ብዙዎች ተፈተሸው የሚገቡበት እድሜ ተጠይቀው የሚገቡበት ቦታዎች ላይ ማለት ነውና ያለ ፍተሻ ያለ ምንም ጥያቄ ይገባ ነበር። አዲስ አበባ ላይ ያሉ አዲስ አበባ ውስጥ ያሉ ከአዲስ አበባ ውጭ ያሉ ጭፈራ ቤቶች ብትል መጠጥ ቤቶች ብትል ራቁት ጭፈራዎች ብትል በዛ እድሜ ተገባ ነበር። የሚፈተሸኝ የለም የሚጠይቀኝም የለም ማለት ነው። የዛን ሰዓት ደግሞ ገንዘብም ደግሞ እንዳለ ደግሞ በግራም በቀኝም ደግሞ ገንዘብ የምናገኝባቸው ምንጮች ነበሩ። እኔ ጋር ገንዘብ ካለ ዛሬ በእኔ ገንዘብ ይጠጣል፣ ጓደኞቼ ጋር አንዱ ጋር ካለ ደግሞ አንዱ ጋር ነገ ባለው ይጠጣል ማለት ነውና እንደዚህ ዲመን ህይወቴን በቃ ለማጥፋት በጣም የሮጠበት ጊዜ ነበረ በጣም ማለት ነውና እግዚአብሔር ስለያዘኝ በመንገዴ ስለቆመ ስለነበረ ነገን ያየ እግዚአብሔር ዛሬ ላይ ይጠብቀኝ ነበር። የዛኔ ይጠብቀኝ ነበር። የዛኔ እግዚአብሔር ይከልለኝ ነበር። በጣም ልወጣበት ከማልችላቸው ወጥመዶች ውስጥ ወጥቻለሁ። በጣም ላመልጥባቸው ከማልችልባቸው ደግሞ ሞቶች በጣም ብዙ ጊዜ አምልጫለሁ። በጣም ብዙ ጊዜ ማለት ነው እና በዚህ ሁኔታ ውስጥ እያለሁ አንድ ቀን ቀበና የሚባል ወንዝ የምታውቁት ከሆነና ሄድኩኝ እና ቀበና የሚባለው ወንዝ ጋራ ደራሽ ውሃ የሚመጣበት ጊዜ አለው። የሆነ ቀኖች አሉት እና ያን የሚመጣበት ጊዜ ስላወቁ ስለነበረ በሰው እጅ ከመሞት በራሴም እጅ ከመሞት ወይም ደግሞ በመኪናም ተገጭቼ ለቤተሰብ ሌላ አዳ ከምሆን ወንዙ ይዞኝ ቢሄድ እኔም እገላግላለሁ፣ ቤተሰብም ይገላግላል፣ እኔም ካለብኝ ከዚህ አባትነት ጥያቄ እገላግላለሁ ብዬ ሄድኩኝ ማለት ነው እና በሚደንቅ ሁኔታ እንዳልኩት የጠበቅኩት ደራሽ ውሃ መጣ ውስጥ ሆኜ ማለት ነው እና ልብሴን አወላለቄ ዋና እንደሚዋኝ ሰው ሆኜ የገባሁት እና ያ ደራሽ ውሃ መጣ እና ያ ደራሽ ውሃ ሲመጣ ምንም በቃ የሚያስቀረው ነገር ሁሉ የለም እና ግንድ ሁሉ ተሸክሞ ነው የሚሄደው የምታውቁት ከሆነና ሲመጣ በደስታ ነው የተቀበልኩት። በቃ ሰው ሁሉ እየተሯሯጠ ከዛ ውስጥ ሲወጣ እኔ ጠበቅኩት። ምክንያቱም በቃ ልገላገል ነው። ምክንያቱም ያንን የአባትነት የምንጭ ጥያቄ ሊመልስልኝ የሚችል ሰው የለም። ስለዚህ ያ የምንጭ ጥያቄ የፈጠረብኝ ነው እኔን ህይወት ውስጥ ይህን ሁሉ ነገር ውስጥ እንደገባ ያደረገኝ ማለት ነው እና ስለዚህ ማንም ሊመልስልኝ ስለማይችል አባቴንም ማግኘት ስለማልችል ህይወቴም ከዚህ በኋላ በእንደዚሁ ከቀጠለ ወይ በሰው እጅ ነው የምሞተው ወይ በመኪና አደጋ ነው የምሞተው ወይም ደግሞ መጠጥ ቤት ውስጥ ነው የምሞተው ወይ በጸብ ምክንያት ነው የምሞተው። ስለዚህ እንደዛ ከሚሆን ማንም ሳያገኘኝ ለመታሰቢያ የሚሆን እንኳን ነገር እስከማይቀመጥልኝ ድረስ ራሴን በዛ በሚመጣው ደራሽ ውሃ ለማጥፋት ነው ወስኜ ሄድኩት ማለት ነው። ይገርማል። ያ ደራሽ ውሃ ሲመጣ ብዙዎች እየተሯሯጡ ከዛ ውስጥ ሲወጡ እኔ እንደነገርኩ በደስታ ነው የተቀበልኩት። ፈገግ ብዬ ነው የተቀበልኩትና በጣም ብዙ ሰዎች ሲጮሁ ሰማኝ ነበረ ከዳገቱ በላይ ማለት ነው እና ብዙዎች ካሉበት እየወጡ ልብሳቸውን እያዙ ሲያመልጡ እኔ ግን ጠበቅኩት። ምን እንደሆነ ሳላቅ ነው ሰዎች ሁሉ ሊወጡበት የሚችሉበት ያ ዳገት ላይ መጥቷል። ደራሹ ደርሷል እና ይታወቀኛል ውሃውም ሲገፋኝ እና ከምችለው አቅም በላይ ነው። ልቋቋመውም አልቻልኩም ነበር። በሰከንድ ውስጥ ነው ራሴን ዳገት ላይ ቁጭ ያገኘሁት ማለት ነው እና ደራሹ እየሄደ ነው፣ እኔ ከላይ ነኝ ቁጭ ያለው። ማን ያውጣኝ፣ እንዴት ልውጣ፣ በምን ልውጣ አላቅም ነበር ማለት ነው እና ያንን መትረፌን አልወደድኩትም ነበር። እንግዲህ ማን እንዳወጣኝ አላቅም፣ የትኛው ዲዙኝ እንደጎቱኝ እንዳወጣኝም አላቅም።
ምክንያቱም ደራሽ ውሃ ነው። የትኛውም ዋናተኛ ገብቶ አያወጣም፣ አይደርስልህም። እና በዛ ሰዓት ግን የሆነ እጅ ይዞኝ እንዳወጣኝ አውቃለሁ። ወጥቼ መትረፌን አልወደድኩትም፣ ስሜቱ አለ። እና ሰው በዛ ሰዓት ላይ እግዚአብሔር እንኳን አተረፈ ሲባል አይደለም መትረፉን አስቦ አይደል ደስ ይሰኛልና የዛን ሰዓት ግን እኔ መትረፌን አስቤ አለቀስኩ። ምክንያቱም መሞት ነው የፈለኩት፣ ራሴ ማጥፋት ነው የፈለኩት። ከዛ ነገር ውስጥ ግን አመለጥኩና ተረፍኩኝ። የዛን ሰዓት እግዚአብሔር እጅ ነው ብትለኝ አይገባኝም። ዛሬ ላይ ግን ቁጭ ብዬ ሳስበው ነው የእግዚአብሔር እጅ እንዳወጣኝና እንደተረፈኝ ማቀው ማለት ነው። እና ልብሴን ለበስኩኝ። በጣም ብዙ ሰዎች ጮሁብኝ፣ ግን የሆነ እጅ እንዳወጣኝ አይተዋል እነሱ። ሰው ሊወጣበት ከማይችልበት ዓለም ውስጥ የሆነ እጅ እንዳወጣኝ አይተዋልና በዛ ሳለ ብዙዎች ይላሉ፣ ያው እኛ ሀገር ሰው ገብርኤል ይልሃል፣ ሚካኤል ይልሃልና ብዙ አይነት ነገሮች እየተጠቀሱ አትርፏል ትባላለህ። እኔ ገብርኤልም ይሁን ሚካኤልም ይሁን ማንም እንዲያተርፈኝ ፈልጌ አልነበረም። ለዛ ነው መትረፌን ሳይ አለቀስኩ። እና ስላተረፈኝ አይደለም ያለቀስኩት፣ በቃ መሞት ፈልጌ ስላልሞትኩ፣ መጥፋት ፈልጌ ስላልጠፋሁኝ ነው ያለቀስኩት። እና ይሄኛውን የመትረፌን ታይም መጥፋት ፈልጌ አለመጥፋቴ፣ መሞት ፈልጌ አለመሞቴና መትረፌ ማን እንዳተረፈኝም ባላቅ እግዚአብሔር ብትለኝም አንደርስታንድ ላደርግ አልችልም በዛ ሰዓት ላይ። ከዛ ነገሮች እየባሱ መጡ። ከዛ ቢራ ጠጣ ነበረ፣ ቢራ ተውኩኝ። ውስኪ ጠጣ ነበረ፣ ውስኪን ተውኩኝ። ከዛ መጠጤ ምን ሆነ፣ ትንሽዬ ጂን ጋወቃችሁ የዛን ሰዓት 30 ብር 40 ብር ነበረች። ጂኑ እንደፈጨው ያበሻ አረቄ አስቀዳበት ነበር። ጂኑ ምንም ስለማያደርገኝ ማለት ነውና ቢሮም ቴስት ስለማይሰጠኝ ስለነበር ነው፣ ውስኪም ቴስት ስለማይሰጠኝ ስለነበር ነው። ጂኑን እንኳን እንደፈጨው ያበሻ አረቄ አስቀድቼበት ተጠጣኝ ነበር ማለት ነው። እና እንቅልፍ እንኳን ለመተኛት እሱን እየጠጣሁ ነበር መተኛው። ድንገት እንኳን ሌሊት ከነቀውኝ እንኳን አጠገብ ያለ አንስቼ ጠጥቼ ነው መተኛው። እና እንደዚህ ጭፈራ ቤት ነው ክለቦች ላይ ብዙ ጊዜ ማታ ማታ ያው ዴይሊ ስለሆነ ሁሌ ነው እና ይዤ ገባ ነበር። እነሱ ቢራ ሲያዙ እኔ አበሻ አረቄ በሃይላንዷ ይዤ ነበር የምገባው። እነሱ በቢራ ሲጠጡ እኔ አረቄ ነበር የምጠጣው፣ ምክንያቱም ቢራው ቴስት ስለማይሰጠኝ ስለነበር ማለት ነው። እና የሚደንቅ ነገር ግን ኢየሱስ ሲባል ብዙ ጊዜ እሰማለሁ። ባይገባኝም ሃይማኖተኛ አልነበርኩም። ባይገባኝም በፍጹም ኢየሱስ የሚልን ስም የሚጠራ ሰው በአይኔ እንኳን ማየት አልፈልግም ነበር። ቸርቾች ላይ ድንጋይ እናስወረውር ነበር። የአምልኮ ሰዓታቸው ላይ በጣም ነበር በቃ የሰፈር ጀማዎችን ሰብስቤ ነበር ድንጋይ ማስወረውር የነበረው። ወደ ቸርች የሚገባበት ወደኛ ጋር ቸርች ነበርና ወደዛ የሚገባበት መንገድ ላይ ማንም አያልፍም ነበር፣ በጭራሽ ማንም አያልፍም ነበርና በዛ ጋር የመጣ ሁሉ ወይ ይፈነከታል ወይ ይደበደባል በቃ። ስለዚህ በዛ መንገድ ማንም ምርጫው አያደርግም ነበር። የአምልኮ ሰዓታቸው ላይም ድንጋይ እናስወረውር ነበር እና ሰፈር ውስጥ ያለ ብቻ ቸርች ሳይሆን ከሰፈር ውጭ ያሉ ቸርቾች ላይ በጣም ብዙ ጊዜ የአምልኮ ሰዓታቸው ላይ የቃል ሰዓታቸው ላይ ቸርቾች ላይ ድንጋይ ያስወረውር ነበርና እንደነገርኩ መንገድ ላይም ኢየሱስ ብለው ሲሰብኩ እሰማለሁ። ብዙ ጊዜ ምን ሰማለን? ተሳዳቢ ነበር፣ ተቃዋሚ ነበር። ሃይማኖተኛ አይደለም፣ እንደዚህ ሃይማኖት የሚያጠብቅ ወግ የሚያጠብቅ ሰው ሆኜ አይደለም። እንደነገርኩ ያው በውስጥ የተቀመጠ ጨለማ ነው እንደዚህ የሚያስደርገህና እነዛ ትንንሽ የሚመስሉ ምስኪን የሚመስሉ ወንጌል የሚሰብኩ ሰዎች የኔን የህይወት ቁልፍ የያዙ ሰዎች ነበሩ እና እኔ ግን አላወቅኩም። ያው ጠላት ብዙ ጊዜ የሚፈራው ታውቃለህ፣ ነፃ የሚያወጣው ወደ አንተ በቀረበ ሰዓት ነው። ስለዚህ ያንን ፍርሃቱን የሚቃወምበት መንገድ የነበረው በእኔ ውስጥ ሆኖ አጌንስት በመሆን ነው። እና ማንም ኢየሱስ ብሎ መጥቶ ቢሰብከኝ ከመማታት ከመሳደብ ወይም ደግሞ ያለፈ ነገር ከማድረግ ውጪ ምንም አይነት ምርጫ አልነበረኝ።
በጣም የሚደንቅ ነገር